ሰላም እንዴት ነው በለናል። በድጋሚ ፉገር ሪያክት ተመልሷል ይላል። ተመልሷል። ዛሬም እንደተለመደው በሚገራርሙ ሙዚቃዎች መጥተናል። ሰሞኑን ደግሞ በቃ ያልወጣ የሚውዚክ አይነት የለም፣ ያልወጣ የክሊፕ አይነት የለም። ሰሞኑን በተደጋጋሚ ፋፍ አዳዲስ ነገሮችን እየለቀቀ ነው። ዛሬ ግን የምንሰራበት ያበደ ክሊፕ ፋፍ ፕላስ ጀንበሩ ደመቀ ጋር የሰሩትን ነው። በቃ ፋ ምናምን ነገር እያልን እየጠበቅነው ነበረ። ቀጥታ እንደዛ አይደለም። ብቻ ቻናሉ ፎሎ ይደረግ፣ ሰብስክራይብ ይደረግ፣ እንደገና ሼር ይደረግ። የተመቻችሁ ነገር ካለ ወይ የምትጠቁሙኝ ነገር ካለ ኮሜንት ላይ አሳውቁኝ። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ይመቻችሁ። ጀምበሩ ሁኔ ብላክ ኖት እንዴት ነው ጎበዝ ሁሌ ያበራ የጥረት ወስ እንዴት ነው ጀግና ኪሱን ይመስላል የሰው ቁመናው በወዝ ብላ ኑር ከተባለ አትስር ስራ ያንተ ቀናል ካንጀ ካልሆነ አይሆን አያምር ይዞ መገኘት የለም ምስክር ድፈራ ትፍራ ችግር ላይ ፎክር የጎበዝ ልቡ እዝጌር ሲያየው ለሚጥረው ነው የሚጨምረው ጀንበር ከሌለች ማይሰነበተው ታዘብ ጥላህን ጊዜ ሲጥለው አይሰነበትም ጀንበር ጠልቃ የገዛ ጥላ ይሸሻል በቃ ስንል መላ ትዛ ላይ ሙዚቃ የማቃቸው ልጆች የዘጠና ራዲያ እኔ ስጠራቸው አንቺ ቤት ሙዚቃ ጋሞ ቦይሴ ፈራንካ ያኔ ማለለካ yes መላ yes ባይዘዌ ከቅርብ ጊዜ በኋላ እንትን የምናያቸው ክሊፖች በቃ በጣም በቃ የሚገርም ለውጥ ነው ያለውና ያበደ ነው። እንደውም ዘፈኑን አድኖታል እንትኑ ክሊፑ ማለት ነው። አላ ብቻ አሪፍ ነው። በቃ አሪፍ ነው። እውነት አሪፍ ነው። በተለይ ክሊፑን አሁን ይሄ ያበደ ነው። እኛ ሀገርም አይመስልም ሲጀመር፣ እዚህ ሀገርም አይመስልም። ሁለተኛ ነገር እነዚህ ፕሮዳክሽን አዲስ ነው መሰለኝ። ብቻ ግን የሰራው ፕሮዳክሽን ይመቻችሁ። በጣም የሚገርም ክሊፕ ነው በእውነት ያበደ ነው። yes ፈጣሪ yes ከዚህ በላይ ምን አለ ጉብስ እንዴት ነው ጎበዝ እስኪ በለው ወደዛ እንደው ሴራ ጠፍቶ ስራ በበዛ እዩት ሲመጣ አሁን የቤቴ ለዛ እዩት ላቤት ተከማሽቶ ፊቴ ሲያወዛ ያዙትና ማይክሮን በሉ ከኔ ጋ አዎ ጋሜ አይፈራም ጻፍለት በሰሌዳ ያዘው መላ መድኃኒት ነው እኛ መደዳ ካለቀ ተፍ እንላለን ደሞ በሌላ ኮረብታውን ሳትጓዝ መንገዱ አይደላ ያድግቁም ጨለማ ጀንበሩ አይፈራ ቶሎ ካልደፈረሰ ነገሩ አይጠራ ወደ ስራ ተመለስና በልያዝ መላ በተግባር ቃልን አሸንፈ በልያዝ ከዛሬው ነገን አስበልጠ በልያዝ ጀንበር ማይኩ ጋር ካልደመቀ ምን ዋጋ መላመች ይዞ አስተፈራ ባይዘው ጀንበሩን ያዳነው ሙዚቃ እግዚአብሔርን እኔ ፋፍ እኮ የማይደረስባት ናት። ግን ዘቃ እዚህ ጋር የሆነ በጣም ግንጥልጥል ያለ ፍሎው ምናምን ነገር ነው ያለው መጀመሪያ ላይና እንትን አይልም። እንዴት ነው አላ እዛው አያቆያችሁም። ቢቱም እኔ ያን ያክል አልተመቸኝም። ብቻ ግን ወይ ቢቱ ነው እኔ ወይ የልጅ ማይክ ፍሎው ወይ ሊሪክሱ ምናምን ነገር አልመጣልኝም። ብቻ ግን እዚህ ጋር አሁን ጀንበር ውስጥ ገባ ይሆናል ባላንስ አድርገዋለች ትንሽ እንጂ ብቻ አሪፍ ነው ክሊፕ። ግን አሁንም ቢሆን በቃ 10 ከ10 እግዚአብሔር ኢቭን እንደዚህ የተሰራም አይመስለኝም። እኛ ሀገር በጣም ያበደ ነው። ጎበዝ እንዴት ነው ነገር? አረ እየተሳቀን ኋላ እኔ ላንተ ብዬ ነው አይችልም ልንባል ነገር እኔ ተናግሬያለሁ። ፋፍ እኔ በጣም የምትመቸኝ ነገር ምንድን ነው? በጣም በቃ ይሄ እንዴት ነው
ይሄ የወንድ ልጅ መለኪያ ከሚባለው ብዬ ከማስባቸው ሰዎች አንዱ ፋፍ ነው። ይሆናል ግሬሱ ይለያል። በቃ ትክክለኛ የማስኩሊኒቲ ያለው ልጅ ነው። በቃ ከድምፁም ከምኑ ምናምን ፊዚካሊ ምናምን ያበደ ነው። ብቻ ለምንድን ነው ብዙ ሰው አይ ቲንክ በድሮ በቃ የድሮቹን አሁን እነዚህ ሁለቱን አልበሞችን ሶስተኛውም አሪፍ ነው ብቻ እነዛን በሰማንበት ከፍ ጠብቀናል መሰለኝ እና አራተኛው ሲወጣ ብዙ ሰው ለምን ምናምን ነገር ያለው ለዛ ነው እንጂ ፋፍን የሚጠላው ሰው ያለ አይመስለኝም። ማንም ሰው በእርግጠኝነት ፋፍን የሚጠላው የለም። ግን ምንድነው አንዳንዴ የሆነ ሰው ስትወደው ሞር ከሱ የተሻለ ነገር ትጠብቃለህ። ለምሳሌ አሁን ቴዲ አፍሮ ምንም በቃ አሁን የእሱን ልክ እንደሱ ማለት ነው እየጨመረ ይመጣል እንጂ ጥበቡ የሚወርድ ነገር የለም። እየጨመረ ነው፣ ሁሌ አዳዲስ ነገር ይዞ ይመጣልና ፋፍም አዲስ ነገር ይዞ ይመጣል። ግን ሰው ደግሞ ብዙ ነገር አወቀ። አይ ቲንክ ቀድሞ ብዙ ነገር አውቀዋልና እንደዛ ይመስለኛል እንጂ ፋፍን የሚጠላ ማንም የለም። ማንም ማለት ነው ማንም እስኪ ድሮ አራዳ የሚለው አራዳ ለአራዳ ምናምን ቢከፈት ሁሉም ነው እኩል ነው የሚረግጠው። ማንም በቃ ማንም የሚጠላው የለም ፋፍን። ብቻ ግን ይመቻችሁ። ጀንበሩ የምትገርም ናት። የጎልፍ ኳሱን አይታችሁታል? ፈጣሪ ከዚህ በላይ ምን አለ? ከዚህ በላይ ምን አለ? መላ ተውና ሌላ ማጣት እኮ ነው የሚያጠላላ። ወይ መላ እሱን አደራ በልቀና በላ ለአዲስ አበባ አበባ ለምለም ሳይሰሩ መድመቅ ከእንግዲህ የለም። አበባ ለምለም ሳይሰሩ መድመቅ ከእንግዲህ የለም። እዚህ ጋር ፋፍ የናይት ሹቱ ላይ ኒብሳ ያስል ምናምን ነገር ነው የመሰለች። ብቻ ያበደ ነው እግዚአብሔር። ድሪፕ ፋፍን እኮ የሚያክላት የለም ከነሱ ዋጉ በቃ ፋፍ ፔፕሲ ነው ምንድነው ፕሮሞት ያደረገው ነው ምናምን ብቻ ያበደ ነው። ምንድነው ዋናው አሪፍ ነው። እንደ ክሊፕ ካየነው አሪፍ ነው። ሙዚቃው ምናምን ምንም አይልም። ብቻ አምስተኛ ደግሞ ቢያወጣና ብንሰሙ ፋፍ ደስተኛ ነኝ። እኔ አሁን እሱን ድጋሚ ከሚጠብቁ ሰዎች መሀል አንዱ ነኝ። አደንቀዋለሁ። በጣም የሚገርም ሰው ነው። ጎበዝ ነው። ምንም የሚካር ነገር የለም ጉብዝናው ላይ። ድምፁም የሚገርም ነው። ለራፕ የሚሆን ድምፅ ነው ያለው ምናምን። ግን እንዳልኳችሁ ነው አራተኛውን ብዙ ሰው ስለጠበቀው እንጂ ጠልቶት አይመስለኝም። በቃ በጣም ቀንቀል ብሎ ጠብቆ እንግዲህ ያልተመቸው ሰው ይኖራል። እሱ እንዳለው ደግሞ የተመቸውም ብዙ ይኖራል። ብቻ ግን አሪፍ ነው። ጀንበሩ መግባቷ ደግሞ በጣም የሚገርም ነው። ያው ቀድሞ የተለቀቀ ሰምተነዋል። ያበደ ነው ክሊፑ በቃ ስለምን አሁን ስለ ክሊፑ ማላወራው የትም እኛ ሀገር ገና እንደዚህ አልተሰራም። ይሄ ያበደ ነው። በጣም የሚገርም ነው። አሁን እየመጡ ባለፈም ከዚህ በፊት ሪያክት ያደረኩባቸው ራሱ ናቲ ሆይ ምናምን በቃ ቦረበሎ የሚገርም ነው። በቃ እንደዚህ መሆኑ እኛ ሀገር በጣም አሪፍ ነው። ምክንያቱም አንድ ቦታ ላይ በቃ ቁጭ እንትን ከሚል ወይ ዘፈን በራሱ ኦዲዮን ብቻ መልቀቅ ይሻላል። ክሊፕ ከሰራ ግን እንደዚህ በቃ አይን የሚይዝ በቃ ሙሉ ትኩረትን የሚይዝ መሆን አለበት። ላይንም ደስ የሚል ነገር መሆን አለበት። በቃ እና አዳዲስ ነገሮችን ደግሞ መድፈር ጥሩ ነው። ለማንኛውም ያበደ ነው። በዚሁ ቀጥሎ የሚባለው ወይስ የተሻለ ነገር ስሩ? አሪፍ ነው። ለማንኛውም ያው ከተሰማን ነገር ነው እንጂ ያው በሙያ ደግሞ ከኛ ይበልጡ ምናምን ስለሆኑ ይሰሩት ያው እነሱም የተሰማቸውን ያዩት ነገር ይኖራልና ጀስት የተሰማን ነገር ነው ያወራነው እኔ ማለት ነውና ይመቻችሁ። ፎጋይ ሪያክቴንን ይመስል ነበረ እና ቤተሰብ ባካችሁ እንዲቆንጥጬ እንትን ልበል እንዴ እንደዚህ ባንድ ግሬ ልቁም እንዴ ሰብስክራይብ አድርጉ።
ሼር አድርጉት ቻናላችንን ለተለያየ ሰው እንዲደርስ። እንደገና ደግሞ አዳዲስ ራፐሮችም ካሉ እንደዚህ ክሊፕማን የሰሩ ኮሜንት ላይ አስቀምጡልን። ይሆናል አይሆንም የሚለውን አይቼ እዚህ ሪያክት እናደርግበታለን። እስከዛው ቻው።